እግዚአብሔር የነጠላ አምላክ አይደለም። እግዚአብሔር የኮታንኩት አምላክ አይደለም። እግዚአብሔር የአሸንክታ አምላክ አይደለም። ይሄኛ የምናረገው ነገር እሱ ትርፍ ነገር ነው። የኛ ልብ ነው የሚፈልገው እግዚአብሔር የሚመለከው በልብ ነው። ባህላችን ታሪካችን ያስፈልጋል መናቂ አይደለም። ግን ከዚህ የዘለለ ነው። ከዚህ የዘለለ ነው። እግዚአብሔር የአፍ አምላክ አይደለም። በልብ አምነን በአፋችን የምንመሰክረው አምላክ ነው። ታሳውሱ እንደሆነ እነዚህ የሆሳዕና ቀን የነበሩ ሰዎች አንድ ትልቅ እንግዳ ቤታቸው ቢመጣ ቡና ተፈልቶ ተጥዶ ረከቦቱ ተደርድሮ ከታች ቄጠማን እንጎዘጉዛለን አይደለም? አታረጉ? አላያችሁም? እሺ እናንተ ባታረጉም አይታችሁ ይሆናል ብዬ ተስፋ አደርጋለሁ። ግን ለእንግዳ ነው እኮ መጎዝጎዝ የነበረበት እኮ። መውደዳችሁን የሚያመለክተው ለእንግዳው ቢጎዘጎዝለት ቄጠማው አረንጓዴ ለሱ ቢደረግ ግሪኑ ጥሩ ነበረ። ለጀበና ቢጎዘጎዝ ባይጎዘጎዝ፣ ለረከቦቱ ለሽኒ ቢጎዘጎዝ ባይጎዘጎዝ ምን ጥቅም አለው? ምንም ጥቅም የለውም።